እኔ ጋር እውነታ አለ። ተመልካቾች እኔም ብትናገሩኝ ደግሞ መጨረሻ ላይ እኔን የምታመሰግኑኝ ይሆናል። ውሸት ያለው ከብሩኬ ጋር ነው፣ እውነቱ ይወጣል። ያን ጊዜ እኔን የተናገራችሁኝ ደግሞ ታፍራላችሁ ያለችው እዩ አያልቅብሽ ከብሩኬ ጋር ለመሄድና ጉዞ ወደ አዲስ አበባ እንደምታደርግ ተናግራ ነበር። ግን ደግሞ አደርገዋለሁኝ፣ አርፌ እቀመጣለሁ፣ ይበቃኛል ብዬ ነበረ። ግን ደግሞ ለምንድን ነው እንደዚያ ብቻዬንስ ተሰቃይቼ የጋራ ልጃችንን ማሳደግ ያለብን ሁለታችንን እንጂ ለምን ብዬ ነው ያንን ውሳኔ እኔ ብቻዬን መወሰኔ ስህተት ነው። እናንተም ደግሞ አውቃለሁ ሁላችሁም እኔን ጥፋተኛ አድርጋችሁ እየወቀሳችሁኝ እየተናገራችሁ ነው። ግን ደግሞ እውነቱ ይገባችሁና ያን ጊዜ እኔን የተናገራችሁ ደግሞ ታመሰግኑኛላችሁ፣ ተናጋሪዎች ታፍራላችሁ። ወደ ብሩኬ ጋር በመሄድና ብሩኬ ትክክለኛ የዲኤንኤ ምርመራ ከእሱ ጋር ልጁ እንደሆነ ፈቃደኛ ሆና እንደሚደረግ ተናግራለች። ለዚያም ደግሞ ብሩኬ የሰጣት ምላሽ እኔ የምፈልገው አንድና አንድ ልጁ ወይም ልጅቷ የዲኤንኤ ምርመራ እንዲመረመር ብቻ ከሆነ ለዚያ ለእውነቱ እመጣለሁ። ግን ዝም ብለሽ አሁንም የምታስቢው ነገር ከሆነ የማይሆን ነገር ነው። እውነቱን ምነግርሽ ምርመራ እንዲካሄድ እና እውነቱ እንዲወጣ እኔም አባት እንዳልሆንኩኝ ደግሞ እንዲገባሽ እፈልጋለሁ ብሎ ለእዩ ምላሽ ሰጥቷታል። ተመልካቾች የሚያምኑት እንግዲህ መጨረሻ በውጤቱ ነው። አሁን አንቺ በተናገርሽው ሳይሆን እውነቱ ውጤቱ ይውጣና እውነትና ውሸቱ እማን ጋር እንዳለ ያን ጊዜ ይታወቃል ብሎ ለዩ ምላሽ ሰጥቷታል። በባለፈው አስጠንቅቋት ነበረ። ግን ደግሞ ያን ወደ አዲስ አበባ መሄድ እንዳለባት ያንን ወሰናና ምርመራ እንዲካሄድ እሷን ፈቃደኛ እንደሆነች ብሩኬ ይሄንን ነገር ደርሶት ለዚያ ከሆነ እሺ ፈቃደኛ ነኝ፣ በጣም ደስተኛ ነኝ፣ ከመጀመሪያውም ነግሬሽ ነበረ። ግን አንቺ ደግሞ ያው ራሴ ጨርሳለሁ ብለሽ የምርመራውን ነገር ስላልፈቀድሽ ነው እንጂ እኔም ቶሎ መጨረሻውና ውሳኔውን መቋጨት እፈልግ ነበረ ብሎ ብሩኬ ለእዩ ነግሯታል። እዩ ምን አስባ ይሆን? እዩስ ደግሞ መጨረሻ ምን ይገጥማት ይሆን? እየሄደችበት ያለው አካሄድ እውነት ያዋጣት ይሆን ወይ? ጉዞዋስ የት ድረስ ነው? ከብሩኬ ጋር ተገናኝተው እውነት ያንን ምርመራ እውነት ታደርገው ይሆን ወይንስ ደግሞ ሀሳቧን ትቀይር ይሆን? የልጁ አሳባት ቢኒያም ምን ይል ይሆን? ድንገት ይከሰትና ያዋርዳት ይሆን ወይ የሚለው እናስባለን። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። የእማ አያልቅባት የእዩ ጉዳይ ከብሩኬ ጋር ሙጭጭ ያለችውና ብሩኬን ልትረሳው ያልቻለችው አሁንም ሙጭጭ ብላ አባት የልጅ አባት እሱ ነው የዲኤንኤ ምርመራ ይመርመር፣ አሁን ላይ ፈቃደኛ ነኝ፣ አይሆንም ብቼን እዘልቀዋለሁኝ፣ ለብቼ ልጄን ማሳድጋለሁ፣ ከብሩኬ መራቅና እሱን ማንሳትም ሆነ ማሰብ አልፈልግም ብዬ ነበረ። የአስተሳሰቤ ደግሞ ስህተት ስለሆነ ለምንድን ነው ያንን ያደረግኩት? እውነት ምርመራው ይካሄድ የሚለውን ሀሳብ አሁን አምጥቻለሁ። ቤተሰብም ብዙዎቹ እኔን ነው ጥፋተኛ አድርጋችሁኝ እየወቀሳችሁኝ እየተናገራችሁኝ እየሰደባችሁኝ ያላችሁትና እውነቱ ሲገባችሁ እናንተ ታፍራላችሁ። እኔ እውነት ይዤ ነው የምመጣው። ብሩኬ ደግሞ ውሸት ስላለው ነው የሚሸሸው ብላለች። እስኪ እውነቱ ይውጣና እንግዲህ ውሸታምና እውነቱ ይለይና ማን ነው የሚዋረደው የሚለውን ከውጤቱ በኋላ የምናይና ተመልካቾች እንግዲህ የምንመለከተው ይሆናል ማለት ነው። ቤተሰብ ሀይሚ በዚህ ጉዳይ ምንም የሚያሳስባት እንደሌለና ከእሷ ጋርም ጸብ እንደሌላት ተናግራለች። ሀይሚ
ጥሩ ልጅ ናት። እኔ ከሷ ጋር ምንም አይነት ንክኪም ሆነ ጸብም ምንም ግጭት መፍጠር የለብኝም። ጉዳዬ ከብሩክ ጋር ስለሆነ መጨረስ የምፈልገው እና ማግኘትም የምፈልገው እሱን ነው እንጂ በግድ የልጄ ወይንም የልጄ አባት ነው እንጂ በግድ ከኔ ጋር ኑር የማለት ፍላጎት የለኝም። ግን ወዶ ሳይሆን በግዱ ምርመራውን ማካሄድ አለበት ብላለች። ድሮስ ብሩኬ መቼ ይህንን ሀሳብ አልቀበልም አለ። ከመጀመሪያው ፈቅዶ ደስ ብሎት ያን ነገር አካሄጂ እሺ፣ በዛ ደስተኛ ነኝ። ያን ጊዜ መጨረሻው ውጤቱ ይታወቃል። እኔም ከሆንኩኝ ውሸታም፣ አንቺም ከሆንኩኝ ውሸታም በውጤቱ ነው የሚለየው ብሏት ነበር። ግን እሷ ደግሞ አልፈልግም ብላ ለወንድሞቿ ሁሉ በመናገር ወንድሞቿን በብሩኬ ላይ ከባድ ዛቻ ፈጽመው ነበረ። እሷም ድርሽ አልልም የማለት ሀሳብ ነበረ የተናገረችው። ግን በምን ርዕስ ልንጣ በማለት ተመልሳ መታ ሌላ ሀሳብ አምጥታለች ማለት ነው። እንግዲህ የእዩ ነገር ያው አያልቅም። የሚያልቅ ነገር ጉዳይ ስላይደለ ነው። ይህ እንግዲህ የተናገረችው ቪዲዮ በቻናሉ ላይ የተናገረች ነው። እራሷ ያው አያልቅብሽ ብትባል ጥሩ ነው ማለት ነው። ስለዚህ ብሩኬ የሰጣት ምላሽ አስጠንቅቋት ነበረ። ምንም ችግር የለብኝም፣ ደስተኛ ነኝ በምርመራ መካሄዱ። እኔስ የምፈልገው ምንድን ነው? ይህንን አልነበረም ወይ ብሎ ለእሷ ምላሽ ሰጥቷታል። ቆይማ ይች ልጅስ እስከ መቼ ነው ከህይወታችን የምትርቀው? የማለትም ደግሞ ሀይሚ ይህንን ነገር ስትሰማ እሷም ተናግራ ነበረ። ብሩኬ በዚህ መካከል ገብተሽ ምንም ሀሳብ የሚሰማሽ ነገር የለም፣ ምክንያቱም ደስ የሚል ውሳኔ ነው ይዛ የመጣችሁ የጋራችን ደስታ ስለሆነ በዚህ ውጤት እንደምትኮሪብኝ ተስፋ አድርጋለሁ። ቅምጥሌ የኔ ቅመም ብሎ ለሀይሚ ብሩኬ ነግሯታል። ለሀይሚም እንግዲህ ምንም የሚያስፈራ የሚያስደነግጥ ነገር አልታየባትም እና በብሩኬስ እተማመንብሃለሁ አምናሃለሁ እኮ ብለው ለብሩኬ ተናግራለች ማለት ነው። እዩም ከሀይሚ ጋር ምንም ነገር እንደማያነካካትና እሷም ጋር ምንም ግጭት እንደሌላት ሁሉ ነው። ስለ እሷ መልካምነት ነው የተናገረችው። አሁንም ብሩኬን ያው መሳደብ ነገር ሳይሆን ያው ክዶኛል ነው ከመጀመሪያው ነበር እንጂ መጠንቀቅ ከሆነ በኋላ የምን መሸሽ ብላ ተናግራለች። እና እስኪ እናንተ ምን ትላላችሁ? እዩ መጨረሻ ላይ ታሸንፍ ይሆን? ብሩኬስ የተናገረውና ሚሊዮን ጊዜ ነው ላንቺ የነገርኩሽ የማልኩልሽ ብሎ ለሀይሚ ነግሯታል እንዳላደረገው። ስለዚህ እዩ በነገሮች አሁንም ከመጀመሪያው ጀምራ የምትሰራውን ቪዲዮ ታውቃላችሁ። መጨረሻ ላይ አሁንም በውጤቱ ማን ያሸንፍ ይመስላችኋል? ይቺ ህፃን ሊፈረደባት ገና እንኳን ክርስትና አልተነሳችም። እናቷ በጣም አስቸገረች፣ እዩ አስቸገረች እና ከብሩኬ እንድትርቅ እንግዲህ ያላት እድል ያላት መጨረሻ ላይ እውነቱ ሲወጣና በእውነቱ እንግዲህ እርግጠኛ የሆነ ሰው ነው አሸናፊ የሚሆነውና በተመልካቾች የሚመሰገነው ማለት ነው። እዩ እንግዲህ እየተጨፈጨፈች ነው በኮመንት። ምክንያቱም ያው ስራዎቿ ትክክል እንዳልሆኑ ነው። አስጠንቃቂ የሆነ ነገር ነው ከብሩክ የተሰጣት ምላሽ ማለት ነው። ያም እንግዲህ ምንድን ነበረ? ያው በምርመራው ደስተኛ እንደሆነ ነው። ቅመሜን ምንም የሚያበሳጫት ነገር እንደሌለ በያሰበችው ምርመራ ደግሞ ፈቃደኛ እንደሆነና ነይና ምርመራው ይካሄድ በዚህ ከመጀመሪያውም ነግሬሽ ነበር የሚል ምላሽ ብሩኬ ሰጥቷታል ማለት ነው። እንግዲህ ቤተሰብ እናንተን በጉጉት የምትጠብቁት የእዩ ውሸት በተመልካቸው እንደሚያሳፍራት ነውና ያንን ደግሞ ሁላችንም በጉጉት የምንጠብቀው ይሆናል። ቅመሜ ደስተኛ ናት። ምክንያቱም ያው ብሩኬ እንደማይዋሻ ተጠንቅቃ ስለማታውቅም እሱም ብዙ ጊዜ እርግጠኛ አድርጎ ስለነገራት ነው። እዩ ወደ አዲስ አበባ መምጣቷ ለሀይሚ ምንም የሚያሳስባት የሚያስጨንቃት ሌላ ችግር ይፈጥራል ብላ የምታስብበት ነገር ሊኖር አይገባም ማለት ነው። ምክንያቱም እሷ ወደዛ ስትሄድ ያው ምን ሊፈጠር ነው የሚል ነገር ሊሰማ ይችላል። ግን ደግሞ
ብሩኬ የወደደው የፈቀደው ደስ የሚለው ሀሳብ ስለሆነ ከጎን ሆና የዚህን መጨረሻ አብራ መጋፈጥ ያለባት ሀይሚ ናት ማለት ነው። እዩ እንግዲህ ባትደክም መልካም ነው እንላለን። ምክንያቱም ያው የታወቀ ነው የምንለው ቤተሰብ ውጤቱን በጉጉት ለምትጠብቁ ያንን ደግሞ እስኪ ያካሂዱትና ይዘጋጅ የምንል ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ቤተሰብ ቻው ቻው።